ስለ ዝነኛዋ ሩታ መንግስታብ ያልተሰሙ ነገሮች ቀናት ቀነን ሲወልድ ሰዓታትን ሲተኩ እኛም ስንነፋፈቅ ቆየንና ነው ተገናኘን። ሰላማችሁ ይብዛ ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ድንቅ የትወና ክህሎት አጃይብ መልክና ስነ ምግባር ስለያዙ ጥቂት ትወና ዓለም ሰዎች ሲነሳ የደርባባ ሩታ ስም አብሮ መነሳቱ አይቀሬ ነው። አይቀሬም ብቻ ሳይሆን የግዳል ይቀላል። በቅድስት ይልማ ረቡኒና ከዕለታት ፊልሞች ላይ አወይ የእግዚአብሔር ሥራ አስብለናለች። ታዲያ ዛሬ የዝግጅታችን ላይ ስለዚህ ተወዳጅ የኪነ ጥበብ ፈርጥ ያልተሰሙ ጉዳዮችን ይዘን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሁሌም አዳዲስ መረጃዎች ስንለቅ እንዲደርሳችሁ የደወል በተኗን መጫን እንዳይዘነጉ። ውልደትና እድገቷ አዲስ አበባ ኦራይል አካባቢ ነው። እድገቷ ደግሞ ቄራ ነበር። ኦራይል የቆንጆሽ መንደር ሩታን ወደዚህ ምድር እንዲያመጣ ሲመረጥ አንዳንድ ክፍለ ከተሞች አምፀው ነበር የሚባል ጭምጭምታ ነበር። እኔ ጋር ትወለድ በሚል እኮ ነው። በኋላ ላይ የማሳደግ ሙሉ መብቱን ቄራ ወሰደና ዝነኛዋን ለፍሬ ማብቃቱን ተያያዘው። የሆነ ሆነና ዝነኛዋ ኦራይል ተወልዳ ወደ ቄራ በመዘዋወር አብዛኛውን የእድገት ጊዜዋን ከቤተሰብ ጋር ስታሳልፍ ተክለ ሰውነታንና ስዕል የሚመስለው መልኳን ያስተዋሉ የቤተሰብ አባላትና ቀና ልብ ያላቸው ጥቂት ጎረቤቶቿ ወደ ሞዴሊንግ ዓለም እንድትገባ ይወተውቷት ጀመር። ምክር ትሰማ ነበርና ሞዴሊንግ ተምራ አንድ መድረክ ላይ በሞዴል መታየት ጀመረች። ባንድ በተቀደሰ አጋጣሚ የፊልም በር ተከፈተና በትወና ለመሳተፍ ሰተት ብላ ገባች። እጅግ ተወዳጁ አርቲስት ሩታ መንግስታብ በትወናው የተሳተፈችበት እስካሁን ለተመልካች ባልወጣው ክሪስ ክሮስ ፊልም ነበር። ከዚህም በማስቀጠል የዝነኛዋን ፊልም የምንመለከት ይሆናል። ነገር ግን ከመቶ በላይ % እርግጠኛ ሆነን የምንነግራችሁ እያንዳንዱ የዝነኛዋ ፊልሞች በህዝብ ዘንድ ተወዳጅ የነበሩ አጃይብ የሚያስብሉ ፊልሞች ነበሩ። እኛም ስለ ዝነኛዋ ይህንን ቪዲዮ ማሰናዳት ባደረግነው ሰፊ ጥናት ያረጋገጥነው ይህንን ነበር። ስለ ውልደትና እድገቷ ይህንን ካልናችሁ ስለሌላው እናውጋችሁ። የሰራቻቸው ፊልሞች ሰርፕራይዝ፣ እቴጌ 2፣ ከባቢሎን ማዶ፣ ፍቅርና ገንዘብ፣ 400 ፍቅር፣ ፍቅር በአጋጣሚ፣ ረቡኒ፣ ከዕለታት፣ ፍቅርና ገንዘብ ቁጥር 2 ይጠቀሳሉ። ሰርፕራይዝ በተሰኘው ፊልም ለመጀመሪያ ጊዜ በፊልሙ ዓለም ስትከሰት ጥቂቶች ብቻ ሰርፕራይዝ ሆኖ ነበር። የማናት ቆንጆ እያሉ በስሜት የሰከሩም አልታጡም። የረዳት ተዋናይነት ሚና ወስዳ በተወነችበት ሮማንስ ኮሜዲ ፊልም ላይ መሐሌት ሹመቴና ካሳውን ፍስሐ ማንዴላ ጨምሮ በርከት ያሉ ዝነኞች የተሳተፉበት ስለነበር ብዙዎች አይን ውስጥ መግባት አልቻለችም። በማስከተል በእቴጌ 2 ወይም ዘመቻ ድንግልን ፍለጋ ፊልም ላይና ከባቢሎን ማዶ ፊልሞች ላይ በርካታ ዝነኞች ጋር በመሆን ድንቅ ትወናን አስመስክራለች። ይሄኔ የፊልም አፍቃሪያን ተመልካቾች አይን ተከፈተ። እነሆ ሩታን የሚያደንቅና የማይወድ ተመልካች ጠፋ። በሩታ የተነሳ ፊልሞች ትሬንድ አደረጉ። ፍቅርና ገንዘብ ላይ 400 ፍቅር ላይ ስትታይ ደግሞ የፊልም መዝናኛ ሆነችና ሲኒማ ቤቶች ሩታ ፊልም እንድትሰራ ይለምኑ ጀመር። ፍቅር በአጋጣሚ በሰራች በአመቱ አንድ የሀገሪቱን የፊልም ኢንደስትሪ የነቀነቀ ከቅድስት ይልማ ጋር ድንቅ ብቃት ጋር ለይታ በቃች። ፊልሙ ረቡኒ መሪ ተዋናይት ሩታ መንግስታብ
ደራሲና ዳይሬክተር ቅድስት ይልማ ነበሩ። እናም ምድር ሀበሻ አጃይብ አለ። ለአንድ ሰዓት ከ54 ደቂቃ በስክሪን ላይ የሚቆየው በዚህ ፊልም ላይ የአንድ የዋ የሀገር ወዳድና ብልህ እንስትን ሚና ወክላ የተወነች ሩታ የዛን ጊዜ ሩታ ራሷን ከምርጦች ጎራ ቀላቀለች። ከዚህው ምርጥና ድንቅ ደራሲ አዘጋጅ ቅድስት ይልማ ጋር በመሆን ሌላውን አስደማሚ ፊልም ከዕለታትን ከሌላኛዋ ድንቅ ተዋናይ እጽይት አበበ ጋር በመሆን ለይታ በቃች። የዚችን ድንቅ ተዋናይ የፊልም ጉዞ ለጊዜው ቢሆንም የተቋረጠው ለመጨረሻ ጊዜ ለይታ ባበቃቸው ፍቅርና ገንዘብ ፊልም ቁጥር 2 ነበር። በሰሞኑ በዴስ ቲቪ በጀመረው አቦል ቲቪ ላይ በሚያዚያ 1 ላይ የጀመረው ዙረት ተከታታይ ፊልም ላይ ደግሞ ብቅ እንዳለች መረጃዎች ያሳያሉ። ዝነኛዋ በሰራቻቸው ድንቅ ፊልሞች የተነሳ ያሳካቻቸውን የግልና የጋራ ስኬቶች ከዚህ በታች የምናስቃኛችሁ ይሆናል። ስለ ፊልሙ ስራዎች ይህንን ያክል ካየን ወደዛው ጉዳይ እንሻገር። የለፋ ልፋቱን ሊካስ የደከመም እንደ ድካሙ ሊመሰገን ይገባል ቢባልም ቅሉ ዝነኛዋ በፊልም መንደር ውስጥ ብዙም ባለመታየቷና ምርጥ ፊልሞች ቆይተው በመወዳቸው የተነሳ በዛም የተነሳ ዝነኛዋ ምርጡን መርጣ በመስራቷ እንብዛም በፊልም አዋርዶች ላይ ላናስተውላት እንችል ይሆናል። አንዳንዶች ፊልም በመስራት በጀመሩ አመት ባልሞላቸው ጊዜ ውስጥ ከ20 30 50 ፊልሞች ላይ ታይተው በሚፈነጩበት ምስኪን ሀገር እንደነ ሩታ ያሉ ምርጦች የሚታዩበት መድረክ አናሳ መሆኑ እንብዛም አይደንቅም። ቢሆንም ግን ዝነኛዋ የተሳተፈችባቸው የተሸለመችባቸው ዝግጅቶች ሌላውን ሁሉ የሚያጠፉ ነበሩ። በአፍሪካ ኦስካር ላይ ቤስት ፐርፎርማንስ ባይ አን አክትረስ ረቡኒ በተሰኘው ፊልሟ ያሸነፈች ሲሆን እዚህም ፊልምም በ9ኛው የኢትዮጵያ ፊልም ፌስቲቫል ላይም ሽልማትን አግኝታለች። የተለየ ዕውቅናን ባቀዳጀችው ረቡኒ ፊልም በጉማ አዋርድ ላይ በአወዳዳሪ አካል ሪከርድ ሊባል በሚችል ሁኔታ በርካታ ሽልማቶችን እንደ ግልም እንደ ቡድንም አሳክታለች። ክብር ለሚገባው ክብር ስጡም እንላለን። ስለ ትዳር ሁኔታዋ ደግሞ ትንሽ እንበላችሁ። ውበት ዕውቀትን ዝናና ድልን ለመለየት የሚካበዱ ቃላቶች ናቸው። ምክትል ኮሚሽነር ግርማዬ ከበደ ማንጁስ ከዚች ዝነኛ እንስት የትዳር አጋር የሚያያዝ ስም ነው። ግርማዬ ከበደ ማንጁስ ከህወሓት ጋር ቀጥተኛ ግንኙነት አላቸው ተብለው የሚነገርላቸውና በወቅታዊ የኢትዮጵያ መንግስት እስር ትዕዛዝ ወጥቶባቸው ከነበሩ መሃል አንዱ እንደሆኑ የምናውቃቸው ነው። ግርማዬ ማንጁስና ሩታን ምን አገናኛቸው? የግርሜ የባለቤቷ አባት ነው። ያ ማለት ለሩታ አማች ማለት ነው። ይህንንም በግልጽ ሁኔታ መረጃዎች ያሳያሉ። ሩታ ባረገቻቸው ኢንተርቪዎች ላይ ስለ ትዳሯና ስለ ልጆቿ አውሩታ ስለ ባሏ መረጃ ለመስጠት የምትቆጠብ ለዛ ይሆን ሩታ 4 የሚያማምሩ ልጆች እናት መሆኗን በይፋ ኢንስታግራም ገጿ በማየት ልናረጋግጥ ችለናል። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከዚህታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ ቪዲዮዎች ስንለቅ እንዲደርሶት የደወል በተኗን መጫን እንዳይዘነጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ላይክ ማድረጉን እንዳይዘነጉ። እስከዚህታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን።